ባለፈው ጊዜ ደውለልኝ ያው የምታውቀው ነው የኔ ነገር እያንዳንዷ የኢትዮጵያ ጉዳይኛ እጅ ሆና ተቸግረናል። በዛ ምክንያት ቢዚ ስለነበርኩ ስልክ ስላላነሳሁልህ በጣም ይቅርታ። እንግዲህ የሽማግሌ ነገር አስቸጋሪ ነው እና በዛ ምክንያት ነው። አሁን ያለው ነባራዊ ሁኔታ ያው የቲፒኤልኤፍ ፋይል በአጠቃላይ ህዝቡን በሙሉ አነሳስቶ ኦልሬዲ ወደ ውጊያ እየገባ ነው ያለው። በዚህ ምክንያት ያው ባለፈውም እንደተከታተልከው መንግስት ከትግራይ መውጣትን እንደ ቁልፍ ወታደራዊ አማራጭና ታክቲካል አማራጭ አድርጎ ወስዶት ነበር። ይህን እንደ ጥሩ ደግፈነዋል። ሰሞኑን በራያ መስመር ያው ረዘም ላለ ጊዜ ከኛ ልዩ ኃይል ጋር ግጭት ነበር። በኋላ ላይ ዘግይቶም ቢሆን መከላከያ ጆይን አድርጎን ነበር። ነገር ግን ኮረም ላይ የተወሰነ በአመራርም በምንም በእኛ ልዩ ኃይል አመራርም በመከላከያ አመራርም ኮረም ላይ መበላሸት የማይገባው ነገር ተበላሸና ወደኋላ ተወጣ። ስለዚህ ኮረምን ይህን ያህል እንደው ትልቅ ውጊያ ነው የምትለው ውጊያ ሳንዋጋ ነው ኦልሞስት የለቀቅነው። ፋክቱ ይሄ ነው። ዞሮ ዞሮ ግን ስህተቱ የመከላከያ ብቻ ነው፣ የልዩ ኃይል ነው፣ የፌዴራል ፖሊስ ነው ልትላለህ፣ የሁሉም ነው እና ለአንተ የተሟላ ኢሜጅ እንዲኖር ከሚል መነሻ ነው። አሁን ላይ ያው ቆቦ ላይ ሆኖ መከላከል አይቻልም። ማነው አላማጣ ላይ ሆኖ መከላከል አይቻልም። ቦታውን ታውቀዋለህ፣ አስቸጋሪ ስለሆነ አላማጣ ላይ ከሆነ ከግራ ካሶ እየተኮሰ ይቀጠቅጣል። ስለዚህ አላማጣንም ለቆ በግራ ካሶና በጩዌር መካከል ነው ወታደራዊ ቦታዎች ያሉት፣ እዛ ላይ ይዘናል። ከሌላው አካባቢ የተዘጋጀው ያው ሚሊሻ አደራጅተን ወደ ቦታው ልከን ነበር። እንግዲህ ያው እንደምታውቀው ሰውም ይፎክራል፣ ወደ ተጨባጭ ተግባር ስታስገባው ግን ምክንያት ያበዛል። ወይ ቀለብ ያለቀኝ ይልብሃል፣ ወይ ጥይት አለቀብኝ ይልሃል፣ ወይ እንደዚህ ግራ ተጋባው ይልሃል፣ ወይ ምናምን ይልና ያው መሸሸቱን እንደ ምክንያት ይጠቀምበታል። ፋክቱ ግን ያ አይደለም። ንግግራችንና ፕራክቲካሊ ተጨባጭ ሁኔታ ላይ ያለን ስምሪት አንድ አይደለም። ይህን ስነ ልቦና ማስተካከል አለብን ብለን እየሰራን ነው ያለ ነው። አሁን ይገርማል። የወሎ ሚሊሻ፣ የምስራቅ ጎጃም ሚሊሻ ኦልሞስት የአዊ ሚሊሻ ኦልሞስት እያስቸግረን ነው ያለው። የምዕራብ ጎጃም ሚሊሻ የምትለው እያስቸግረን ነው ያለው። ወደኋላ ወደ ቤት የመልሱኝ ጠቅላላ እያለ እያስቸገረን ያለው፣ እሱን ማረጋጋት እየሞከርን ያለ ነው። ልዩ ኃይሉ ራሱን አደራጅቶ በደንብ ውጊያውን አሁንም ለማስቀጠል እየሞከረ ነው። መከላከያም ጥሩ ሞራል አለው፣ ጥሩ መነሳሳት አለው። በዚህ 2 ቀን 3 ቀን እንግዲህ ወይ በደንብ አጥቅተን አንድ ነገር ማድረግ አለብን፣ ወይ የሆነ ነገር ማድረግ አለብን የሚል አቅጣጫ ተቀምጦ ነው ያለው። ከዛ ውጭ አሁን በጸለምት በኩል የወጡ ውጊያ ላይ ነው ያለ ነው። ጸለምት ማለት ማይጸምሪ አካባቢ ጠዋት እነሱ ይዙታል፣ ማታ እነሱ ይዙታል። አሁን ራይት ነው። ጸለምት ውጊያ ላይ ነው ያለ ነው። እዛ ላይ የደቡብ ጎንደር የጋይንት የሚሊሻ የደብረ ታቦር ሚሊሻ እኔ ይህንን ማውጣቱ በጣም ነው ለፐብሊክ ማውጣቱ ለምን እንዳስፈለገ ሁሉ ነው ግራ የሚገባኝ። አንዳንዴ እኔ እንጃ። ለታማኝ ይህንን መላኩ ታማኝ ምንድን ነው? ታማኝ የጦርነት አዋጊ ምንም አይደለም እና ለምን አቶ አገኘሁ ተሻገር ይህን ለማለት እንደፈለጉም ግራ ነው የሚገባኝ። ለታማኝ ለምን ማስፈለገውስ? ታማኝ ማን ነውስ? ምንድን ነውስ? የጦር አዋጊ ነው ወይስ ተዋጊ ነውስ? ምንድን ነው ጥቅሙ? እንደዛ አይነት ነገር ለሱ መግለጹ ማብራራቱ ምንድን ነው? ምን እንዲያደርግ ተፈልጎ ነው? ይሄ በጣም የሚያሳፍር ነው። ጎጃም ገበሬ ፈሪ ነው ቅዘናም ነው ብሎ መናገር በእውነቱ በጣም የሚያሳፍር ነው። እኔ እንስማው። ገጥሟል። የሰሜን ጎንደር የጸለምት ሚሊሻ ገጥሟል። የዚህኛው ሚሊሻ ባህሪ ደግሞ በጣም ይገርማል። መሸት የሚባል አያውቅም። ይልቁንም በተሟላ ሳይሆን ትጥቅ በተሟላ ቀለብ ሳይሆን በቃ በያዘው ነገር ነው የሚዋጋ። በጣም ነው ፕራውድ የምታደርገው እዛ አካባቢ በመፈጠር ህዝብን እንደ ህዝብ። አየህ ጠለምት፣ እናንተ ምን አይነት ናችሁ? የሚገርም ነገር
እኔ በኢየሱስ ራሱን መከፋፈል ምን ያስፈልጋል? አክቲቪስቶቹ ከፋፍለውታል አማራውን። እንደገና አመራሩ ደግሞ እየከፋፈለው ነው ያለው። ለካ ይሄ ሰውዬ ኢትዮጵያ የምንለው ታማኝም ለካ እንዴ ታማኝ እየረ ወጣ በል እንኳን ይሄን በኢየሱስ ምን ያልገባኝም ምን ትርጉሙ ምን እንደሆነም አልገባኝም። የጎንደሩ ነው ጀግና፣ የጎጃሙ ነው ፈሪ፣ የወሎው ነው ሂድ። እኛ ወሎዎች ጀግናን፣ እኛ ጎጃሞች ጀግናን፣ እኛ ጎንደሮች ጀግናን ምን ማለት ነው እንደዛ? ኧረ ተውት። ወዶትም እኔ እንጃ። ከመጀመሪያውም ሰካራም ፖለቲካ የሚያራምስ ሰካራም ሰው ፖለቲከኛ ሲሆን አይጥመኝም። ሰካራም ሰው ፖለቲከኛ ሲሆን አይጥመኝም። እርሶ ካድ ግን እርሱ አይመስሉኝም። በቃ ልበል እንዴ ምኑን ልበል? ምኑን ነው አይደሉም? እንዴት ብዬ ዲፌንድ ላድርጉለት? እንዴት እርሱ አይደሉም ብዬ አቶ አገኘው ተሻገር ዲፌንድ ድምፆትን አውቀዋለኝ፣ አነጋገሮትን አውቀዋለኝ፣ አረማመዱትን አውቀዋለኝ፣ አጠጣጦትን አውቀዋለኝ። በለው እንስማ። አንዱን ከአንዱ ማወዳደር ተገቢ ባይሆንም በጣም ነው የምትገረመው። እና ዛሬ አሁን ውጊያ እየተካሄደ ነው ያለው። አሁናዊ ሁኔታው ጸለምትን ነገ ጠዋት አካባቢ ሌሊት ላይ ኦልሬዲ እስከ ተከዜ እናሻግረዋለን ብለን እየሰራን ነው። እንግዲህ የሚሆነው አይታወቅም። ውጊያ እንደ ኳስ ጨዋታ ነው። አታውቅም ምን ሊከሰት እንደሚችል። እኔ አንዳንድ እንትኖች አላችሁ ጭንቅላታችሁ ዶማ፣ ጭንቅላታችሁ የማይሰራ ጭንቅላታችሁ ምንም የማይሰራ በቃ ምንም አር ሆነ። የእሱን ድምፅ ሳታውቀው ነው ለእኔ ነው የምነግረኝ። እኔ ፖለቲካን ጥርሱን ነቅ እያደግኩ ከህፃነት ጀምሮ የኖርኩበት ነው። እንኳን የሰው ድምፅ አይደለም እሱ አይደለም ምን ጎንደሬ ስለሆነ አሁንም ራሱ በጣም የሚያስጠላ። እኔ ምንም መናገር በማልፈ ዋይ ለታማኝ መርጦ ላከ። ታማኝ ፖለቲከኛ ነው፣ ጦር አዋጊ ነው ወይ? ስለ አንድ ጦርነት ስትራቴጂ ለታማኝ የሚነገርበት እንዴ አቦ ታማኝንም አታናግሩኝ። መናገር አልፈልግም። በዚህ ደረጃ ላይ እንደዛ አይነት መረጃ ለታማኝ መላኩ ለምንድን ነው? ፖለቲካችን በአገር ልጅ በሰፈር በቀዬ ነው የሚመራው ማለት ነው። በአዴን እስካሁን በድን የሆነ ድርጅት እኛ እያስቀጠቀጠ ነው ያሉ ከዛ አካባቢ የሚመጡ ሰገጤ ማለት ነው። አክቲቪስታቸው ሰገጤ፣ ፖለቲከኛቸው ሰገጤ ምናምን ጎጠኞች የማይረቡ አንድ የረባ እንኳን ማለት ነው አንድ የረባ እንኳን አክቲቪስት የላቸው። አንድ የረባ እንኳን አመራር አይደለም ተራ የምትሉት አክቲቪስት እንኳን የላቸውም። መቼ ነው ግራ እግርን ከጫማ እግር እንኳን ግራ እግርን ከቀኝ እግር የምትለዩት? አረ በኢየሱስ ስም። ሌላኛው የወልቃይት አካባቢ ነው። ወልቃይት ላይ የማዕከላዊ ጎንደር የአርማጭሆ፣ የቋራ፣ የአለፋ፣ የጣቁሳ፣ የመተማ፣ እዚህ በለሳ ጠቅላላ ሚሊሻ አስገብተንበታል። እዛ ላይ ያለው መነሳሳት ጥሩ ነው። ጠላት ሙከራ በተደጋጋሚ ጊዜ አድርጓል። አዲጎሹ አካባቢ አታውቆ ይሆናል እንጂ እዛ ላይ ሞክሮ አልተሳካለትም። ግን ከዚህ ቀጥሎ ኃይሉን አሰባስቦ ወደዛ እንደሚመጣው ቀን እኛም የመጨረሻውን ጭፍጭፍ አድርገን ከተሸነፍን ተሸንፈናል የምንልበት ካሸነፍን ደግሞ በትክክልም ማንነታችን የምናስከበበት ቦታ ስለሆነ አልመን እየሰራ ነው ያለ ነው። እንግዲህ ሰሞኑን እዚህ ሁኔታ ላይ ያለ ነው። አጠቃላይ አሁናዊ የጦርነት ሁኔታ እንደሚመስለው መረጃ እንዲኖርህ ብዬ ነው። እንደዚህ አንዳንዴ ታይም ሲኖረኝ በዋትሳፕ እንደዚህ ቴክስት አደርግልሃለሁ። የኔ ያለንበት ሁኔታ ከባድ ነው። ሁኔታው ከባድ ነው። ያው ስታሸንፍ ሁሉ ጀግና ይባባላል። እኔ ነኝ ይህን ውጊያ የመራሁት ይልሃል። ጠቅላላ እንደኛ ነኝ ይልሃል። ደግሞ እንደ ትናንትናው አይነት እንደ ኮረሞ አይነት ችግር ሲፈጠር ተጠያቂው የክልሉ መንግስት ነው ወይ አገኘው ነው ወይ አብይ ነው ወይ በቀለ ነው ይልሃል እና ኃላፊነት መውሰድ አይፈልግም። እና አሁን ትናንትና ጥሪ አስተላልፌያለሁ። የሀገራችን የመከላከያ ሰራዊት የነበረ ሰው በሙሉ እንዲገባ፣ አሁን ተዋጊ ነው የምንፈልገው ወደ ውጊያ እንዲገባ፣ ፖሊስ የነበረ መከላከያ የነበረ መሬት ላይ የሚዋጋ እና የሚያዋጋ ሰው ኦልሬዲ ጥሪ አስተላልፈን እየተመዘገበ ነው። ወጣቶች አሁን ጥሩ መነሳሳት አለ። ይህ ዝም ብለህ በሽማግሌ እጅ ያለ ትጥቅ አንድ መልክ አስይዘን ወጣቱን አስታጥቀን ወደፊት መግፋት መቻል አለብን። ወያኔን ለአንዴና ለመጨረሻ ጊዜ ካልታገልነው በስተቀር ህዝባችንን በተለይ ደግሞ የአማራን ህዝብ በተለይ ደግሞ የጎንደርን ህዝብ ለማጥፋት የመጨረሻ ውሳኔ ወስኖ ነው እየተንቀሳቀሰ ያለው። የኦሮሚያ ክልል መንግስት አንድ 10,000 የሚጠጋ ሚሊሻ መልምሎ
አብሮን ለመዋጋት ዝግጅቱን ጨርሶ ኦልሞስት ሰራዊቱ እየመጣ ነው ያለው። ጥሩ መነሳሳት አለ። ደቡብም እንደዛ እያደረገ ነው። ሶማሌም ልሞክር እያለ ነው። አሁን የወልቃይት የጠገዴ ጉዳይ የኢትዮጵያ ሕዝብ ጉዳይ አጀንዳ የኢትዮጵያ ሕዝብ አጀንዳ እንዲሆን ለማድረግ እየሰራ ነው ያለ ነው። ይሄ ነው ያለው። አሁን ህብረተሰባችን ውስጥ ስነ ልቦናውን ከፍ የማድረግ የአጥቂነት ስሜት እንዲኖረው የማድረግ ስራ መስራት አለብን ብለን እየሰራን ነው ያለ ነው። በጣም በሚገርምህ እኔ አይቼው የማላውቅ ከፍተኛ የሆነ የስነ ልቦና የበታችነት ስሜት በብዙ አካባቢ ታስተውላለህ። ይህንን በደንብ ማስተካከል ካልቻል ሚዲያ ላይ እንደምናቀራራው የሆነ ቦታ ላይ እንደምናቀራራው የአማራ ህዝብ ጀግንነት የአማራ ህዝብ ጀግንነትን ማውራት በጣም ከባድ ነው። ያው አንተ ወንድሜ ስለሆንክ ይሄን ለመግለጽ ያህል ነው እና ትንሽ ህዝባችን በሞራሉ በተጨባጭ ከፍ ያለ መሆን አለበት። ሶሻል ሚዲያ ላይ እንደሚጻፈው ለቅሶና ሰርግ ላይ እንደሚፎክረው እውነትም እንደዛ ሆኖ ተጨባጭ መገኘት አለበት። እኔ እውነት ለመናገር ከትግራዮች የቀናሁት መነኩሴዋ በርበሬ ትረጫለች፣ ቄሱ በቃ አማራ እንግደል ብሎ ሲቀሰቅስ በጣም ነው የምትገረመው። መቀስቀስ ብቻ ያለ በተግባር ጦርነት ይሳተፋል። በተግባር ታንክ ላይ መጥቶ ይወጣል እና ህዝቡን እንዴት እንደሚያነሳሱት ኦፍኮርስ ማይኖሪቲ ሳይኮሎጂ ነው፣ ግን ቀላል ህብረተሰብን በማነሳሳት ደረጃ የሰሩት ስራ ቀላል አይደለም። ሁሉም የትግራይ የፖለቲካ ኃይሎች አንዱ ነዋል። አሁን እኛ ጋር የሚጎለው ይሄ ነገር ነው፣ አንድ የመሆን ችግርና እንግዲህ የቻላችሁ አበበ የሆነ ነገር ዝም ብሎ ለጦሩ ገንዘብ እናዋጣ ባይባልም በተፈናቃይ ስም ገንዘብ እናዋጣ እና ቢያንስ ሰራዊቱን ታጠናኩበት ሁኔታ አማክራቸው፣ ሌሎችንም ሰዎች አማክራቸውና እንደ ጎፈንድሚ እንትን አዘጋጅታችሁ ለተፈናቀሉ በሚል ግን ክሪቲካሊ ዋና ፐርፐዙ ግን ለሰራዊቱ ቀለብ ስንት አይነት እንከፍ አለ።